ይህን ዜና ስንሰማ ወይም ደግሞ ይህን መረጃ ወደ እናንተ ስናቀርብ ማመን አቅቶናል። የውሸት ዜና እንዲሆን ተመኝተን ነበር። በፍጹም ግን ሊሆን አልቻለም። የኢቢኤሱ ፈርጥ፣ የኢቢኤሱ የቤተሰብ ጨዋታ አድማቂ ፈገግታው እየታየ ፈገግታው እስከ መጨረሻው ጨለመ። አርቲስት ነጻነት ወርቅነህ የብዙዎችን ስሜት የጎዳ የሞት ሐዘን ገጠመን። የኢቢኤስ ቴሌቪዥን የቤተሰብ ጨዋታ አድማቂ የሆነው ነጻነት ወርቅነህ ከዚህ ዓለም በሞት መለየት አስመልክቶ የተለያዩ ማህበራዊ ሚዲያዎች ሲያዘዋውሩት እኛ ይሄ ነገር እውነት ነው ወይስ ውሸት ነው ብለን ለማጣራት ሞከርን። አዎ እውነት ሆነ። በጣም የሚያሳዝን፣ በጣም ልብ የሚሰብር፣ ማመን የማይቻል። አሁን ይህንን መረጃ እስካጠናከርንበት ጊዜ ድረስ ኢቢኤስ ቴሌቪዥን የሚተላለፉ ፕሮግራሞችን አቋርጦ የአርቲስት ነጻነት ወርቅነህ በተለያዩ ጊዜያቶች የሰራቸውን ፊልሞች በብላክ ኤንድ ዋይት ወይም በጥቁርና ነጭ አድርጎ ለህዝቡ እያሳየ ነው። በየመሃሉ ደግሞ መልካም መጽናናትን እየተመኘ እየተላለፈ ይገኛል። አርቲስት ነጻነት ወርቅነህ የቤተሰብ ጨዋታ በብዙ ሚሊዮን የሚጠጋ ተከታይ የነበረው በቲያትሩ ፍሬሽማን፣ በተለያዩ ደግሞ ፊልሞቹ አስደናቂና ኮሜዲ ስራዎቹ በልብ ውስጥ የሚኖር ነው በኢትዮጵያ ሕዝብ ዘንድ። አርቲስት ነጻነት ወደ ህንድ ሀገር ሄዶ እየታመመ አንዳንዴም እየተሻለው እየመሰለ የቤተሰብ ጨዋታን ሲያቀርብልን ነበረ። እውነት ነፂ እንዴት ከዚህ ዓለም ተለየ? የእውነት የማይመስል ግን ደግሞ እውነት የሆነ እንዴት ያቃጥላል! እንዴት ያበሳጫል! እውነት ይህንን ነገር ለእናንተ ለማቅረብ ስንገደድ በጣም እያዘንን ነው። ነፂ ሕፃኑ፣ አዋቂው፣ ሽማግሌው፣ አዛውንቱ ሁሉም የሚወደው ሁሉም የሚያከብረው በስራዎቹ እጅግ በጣም የሚደነቅ ተወዳጅ ኮሜዲያን ነው። ተወዳጅ አርቲስትም ነው። በተለይ በሰራቸው ስራዎቹ ብቻ ሳይሆን በየቤታችን ማክሰኞ በመጣ ቁጥር የሚናፍቀን የቤተሰብ ጨዋታ ነጻነትን ነበረ። ነጻነት ህንድ ሀገር ሄዶ እየታመመ ሲታከም ነበረ። ፊቱ ጠውልጓል። ፊቱ ድሮ የነበረው ፈገግታን የሸፈነው ጥቁር ለበስ የሆነ ሸበብ ያለ ሐዘን እየታየ ነበረ የቤተሰብ ጨዋታ ላይ የምናየው የነበረው። ግን ደግሞ እንደዚህ በአጭር ጊዜ ደግሞ ሕይወቱን ያጣል ያለ ማንም ሰው አልገመተም። አርቲስት ነጻነት ወርቅነህ እጅግ በጣም ልብ የሚሰብር፣ እጅግ በጣም በብዙዎቹ ዘንድ ተወዳጅነትን አትርፎ ሳናስበው ከዚህ ዓለም በሞት ተለይቶብናል። ይህ ብዙዎችን ያስደነገጠው የነፂ ህልፈት ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ሕይወትና ቀጠሮው ምን ያህል ረቂቅ እንደሆነ የሚገልጽ ነው ሲል ወሎ አዲስ በማህበራዊ ሚዲያው አስፍሯል። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ ማምሻውን በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን ብሎ ማመን እጅግ በጣም የሚከብድ፣ ለማመንም መክበድ ብቻ ሳይሆን ልብ የሚሰብር እንደሆነ ለማወቅ ችለናል። አርቲስት ወርቅነህ በጣም በሚሰራቸው ስራዎቹ ብዙዎቹ በእንባ የሚራጩ፣ በደስታቸው ብዛት ማመን የሚያቅታቸው፣ ስራው ሁል ጊዜም ሕያው ሆኖ የሚታወስ ተወዳጁ ድምፃዊ ተወዳጁ አርቲስት ነው። አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ በተሾመበት ዕለት ታኅሳስ 12 2018 ዓ.ም አግኝተ ነው የማስታወሻ ፎቶግራፍ አስቀርተው የነበሩ ጋዜጠኞችም በማህበራዊ ሚዲያ ላይ እያዘዋወሩት ይገኛሉ።
አርቲስት ነጻነት ወርቅነህ በጣም በብዙዎች ዘንድ ተወዳጅነትን ያተረፈው ቾምቤ የተሰኘው አዝናኝና አስቂኝ የሆነው ፊልሙ ነበረ። ይህ ተወዳጅ ከያኒ የነጻነት ወርቅነህ ሥራ መቼም ሊዘነጋ የማይችል በተለየ ሁኔታ ግን በቴሌቪዥን ታሪክ የቤተሰብን ጨዋታ በብዙዎች ዘንድ ሁሉም ሰው የሚከታተለው የነበረው መቼም ቢሆን ሊዘነጋ አይችልም። እኛም እንደ ቲቲቪ ኢትዮጵያ የአርቲስት ነጻነት ወርቅነህ ሞትን ምክንያት በማድረግ እጅግ በጣም አጠር ያለ መረጃችን ያቀረብንበት ዝግጅታችን ይህንን ይመስላል። አርቲስት ነጻነት ወርቅነህ ባደረበት ሕመም በድንገት ነው ከዚህ ዓለም በሞት የተለየው። በነገራችን ላይ አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በሌሎች የጥበብ ሥራዎቹ በኪነ ጥበቡ ቤተሰብ ዘንድ የሚታወቅ ነው። ሁለገብ አርቲስት ነው ነጻነት ወርቅነህ። የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን የሰራቸው ሥራዎቹ አፍ የሚያስከድኑ ሳቅ በሳቅ የሚገሉ ነበሩ። አርቲስት ነጻነት ወርቅነህ በፊልምና በቲያትር ሥራዎቹም እጅግ ተወዳጅ የነበረ ሲሆን ከፊልሙ ከሰራቸው መካከል ለመጥቀስ ያህል ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ 2፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤና ሌሎችም ድንቅ ብቃቱን ያሳየበት ፊልሞቹ ናቸው። በብዙ ተወዳጅነትን ያተረፈው ነጻነት ወርቅነህ ሀገር ፍቅር ቲያትር ቤት ሲታይ የነበረው ሰልፍ በሰልፍ የሆነለት አነጋጋሪው ፍሬሽማን ነው። ፍሬሽማን በቲያትሩ ኮሜዲ ስራው በህዝብ ዘንድ ላቅ ያለ ቦታ የተሰጠው እንደነበር የሚዘነጋም አይደለም። በነገራችን ላይ አርቲስት ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት እንደሆነ ያገኘነው መረጃ ያስረዳል። ቲቲቪ ኢትዮጵያ በአርቲስት ነጻነት ወርቅነህ ሞት ምክንያት ልባችን ያዘነ ልባችንም የተሰበረ በመሆኑ ለቤተሰቦቹ፣ ለጓደኞቹ እንዲሁም ለመላው ኢትዮጵያውያን አድናቂዎቹ በሙሉ መልካም መጽናናትን ከልብ እንመኛለን። መቼም ማንም ሰው በዚህ ምድር ላይ ዘላለም አይኖርም። የሰራቸው ሥራዎቹ ግን ሁሌም ሲታወሱ ለዘላለም ይኖራሉ። አርቲስት ነጻነት ወርቅነህ በሰራቸው ሥራዎቹ በፈገግታና በጨዋታ አዋቂነቱ ስናቀው፣ ስናልፍ ደግሞ በሐዘንም እንባ በእንባም ሆነን ልባችንም ተሰብሮ ፈገግታው እስከ መጨረሻው ጨለማ ሆነ። ያ ተወዳጁ ከያኒ ድንገት አጣነው። ነፍስ ይማር። በያላችሁበት ለእናንተ ሰላም ጤና ሆኑ። አርቲስት ነጽዬ እንወድሃለን፣ ሁሌም ልባችን ውስጥ አለ።